አይ ፊልተር ደጉ አንቺንም ሰው አስመስሎ ፈላጊ ታረልሽ። ወይ ምስኪን ማን ይሆን በአካል በይሽ ደንብሮ ይሮጥ ነበር። ለምን አትተኝም? ለራሱ ነው እንደ ታላቅ እህት መምከር መብት መሰለኝ። በእርግጥ የምርም በጣም ቆንጆ ናት። ላምሮት ትባላለች። ታላቅ እህቴ ናት። ቢያንስ ሰዎች እንደዛ ነው የሚሉ። እናትና አባቴ ሲለያዩ ገና የ6 ዓመት ልጅ ነበርኩ። የእናቴ ስራ ሁኔታ እኔን ለማሳደግ ስለማይመች እንዲሁም አባቴ ወዲያው ሌላ ሚስት ስላገባ አባቴ ወሰደኝ። የእንጀራ እናቴን ሲያገባት 2 ሴት ልጆች ነበሯት። ሳሮንና ላምሮት ይባላሉ። ሳሮን የሁላችንም ታላቅ ስትሆን ክፉም ደግም የምትባል አይደለችም። የሷ በሆኑ ነገሮች ካልመጡባት ማንም አታካክሩም። ምንም ነገር ለሰው ማካፈል ካለመወደው የተነሳ አጨማዳ የጣለችውን ወረቀት እንኳን አንስቼ መጠቀም አልችልም። ያለዛ ላምሮትን የምታስነቃ አውሬ ትሆናለች። እናታቸው ማለትም የእንጀራ እናቴ የሷ ነገር እንዲበቀላሉ የሚነገር አይደለም። ሲመስለኝ ሰይጣን ራሱ አንዳንድ ተንኮሎችን ከሷ ነው የሚማረው። አይደለም ጥፋት ሰርቼላት ጥሩ ነገር ሰርቼ ራሱን የሚምጠቅስበት ነገር አታጣም። ለምሳሌ 8ኛ ክፍል እያለሁ 3ኛ ወጥቼ በጣም ደስ ብሎኝ ካርዴን ስጣት ይሄ ሁሉ ሰዓት እያጠናሽ አንደኛ ካልወጣሽ አርፈሽ እንደኔ ልጅ ፈታ ብለሽ ማከለኛ ተማሪ አትሆኚ? ምን ማከለኛ ተማሪ? ማን ነው ማከለኛ ተማሪ? ሳሮን ከ54 ተማሪ 51ኛ፣ ላምሮት ደግሞ 9ኛ ክፍል ጊዜ ደገመች። ማን ነው ማከለኛ ተማሪ? አስቡት። በጉዝናዬ ከመውቀስ ካዳንኩኝ ሳጠፋ ደግሞ መሳል ነው። አባቴ የረጅም መኪና ሹፌር ስለሆነ በሁለቱም በ3 ሳምንት አንዴ ነው ወደ ቤት የሚመጣው። እሱ ቤት ሲመጣ ሁሉም የአስቸኳይ ጊዜ አዋጃቸውን ተግባራዊ ያደርጋሉ። ስሜ የሚጠራው በቁምጫ እንደዛ ሲያሾሩኝ የነበሩ አሁን ስራ እንኳን እንድሰራ አይፈቅዱልኝም። በቃ እንዳልልት ልብሴ እየታጠበልኝ ጸጉሬ እየተሰራ ሶፋ ላይ ቁጭ ብዬ የመጣልኝ ምግብ እየበላው መንፈላስስ። ደግ ሲሆኑ እየተወኑ እንደሆነ እያወኩ ራሱ የምርም እየወደድኳቸው እመጣለሁ። ሞኝነቴ ለራሴ ራሱ ይገርመኛል። ልክ እግሩ ከቤት ከመውጣቱ ወደ እውነተኛ ማንነታቸው ይመለሳሉ። እኔም አባቴ በሰላም እንዲኖር ብዬ ምንም አልነግረውም። እሱ እንደሄደ የነሱ መለወጥ ላለማየት 1 ሳምንት አያቴ ጋር አሳልፋለሁ። አያቴ ማለትም የአባቴ እናት የባህል መድኃኒት ቀማሚ ነች። እንደሚታወቀው የባህል መድኃኒቶች ቅመማቸውን ለማንም አያሳዩም። አያቴ ግን እኔን በጣም ስለምትወደኝ አንዳንድ ቀለል ያሉ መድኃኒቶችን አሰራር አሳይታኛለች። አንድ ቀን አስቤዛ እንድገዛ ተደርጌ ሱፐርማርኬት ውስጥ እየዘወርኩ ያለ 2 ትላልቅና የናጡ ሀብታም ሴቶች ስለ ጸጉራቸው ጤና ሲያወሩ ሰማኋቸው። ተስፋ እንቆርጥ ብለን ነው እንጂ ሱፐርማርኬት ውስጥ ያሉትን የጸጉር ቅባቶች በሙሉ አንድ በአንድ ብንሞክራቸው ራሱ ጸጉራችን ላይ ምንም ለውጥ አያመጡም። አይገርምሽም? ግን ሳይንቲስቶች ስንት አይነት ፈጠራና ቴክኖሎጂ ባመጡበት ዓለም ውስጥ እየኖርን ለጸጉር መፍትሄ የሚሰጥ አንድ እንኳን ሳይንቲስት ማጣታችን። እውነትሽን ነው። የማውዛት ዜኒትም ተዋዛ የለ እንዴ? ቢንጎ። በልጅነቴ ጸጉር ይላሽ በልቶኝ አንድ ቦታ ላይ ተመልጦ ነበር። በአያቴ መድኃኒት ነበር ተመልሶ የበቀለው። yes ወዲያ አያቴ ጋር ሄጄ ጠየቅኳት። አልነግርም አለችኝ። ምን ጠብቄ ነበር? ብዙ ሞክሬ እምቢ ስላለችኝ አንድ ሀሳብ መጣልኝ። ካልነገርሽኝ ወይ ጠፋለሁ ወይ ራሴን አጠፋለሁ። በስማም ምን ነው ክፉ ነው ያሳስብሻል? የማላደርገው ከመሰለሽ በጣም ሳስተሻል ብያት እየጣላችኝ ጥያት ሄድኩኝ። በነጋቱ እንጀራ እናቴ ስልክ ይፈልግሻል ስትለኝ አያቴ እንደሆነ እርግጠኛ ነበርኩ። ሄሎ እንዴ ፈልግሻለሁ ነገረች። ግን ሚስጥሩን እንዳላባክነው አስጠነቀቀች። ወዲያው በ10 ዕቃ ሳምፕል አዘጋጅቼ ሰፈራችን ላለ አንድ ሱቅ ሰጠሁት። በምርቱ እርግጠኛ ስላልሆነ ገንዘቡ ምርቱን ሲሸጥ እንደሚሰጠኝ ተስማማ። መድኃኒቱ በ3 ቀን ብቻ የማይታመን ለውጥ ስለሚያመጣ በሳምንቱ ሌላ 200 ማዘጋጀት ነበረብኝ። በቃ ፍላጎቱን የመስራት ከምችለው በላይ ስለሆነብኝ መፍትሄ የሚሆነኝን ነገር ማፈላለግ ጀመርኩኝ። ሰፈራችን የወዲት የምትባል ሀብታም ሴት አለች። እስከማውቀው በጣም ደግና ትሁት ናት። አንዳንዴ ሀብታም ሁላ ትመስለኛል። ነገር ግን በስሟ የሽቶ ብራንድና በዛ ያሉ ፋብሪካዎች ባለቤት ናት። ረጅሙን ታሪክ ላሳጠረውና ሐሳቤን ነግሬያት ከሆነው ቅመማ ውጪ አሉ የተባሉ ኬሚስቶች ተቀጥረው ፓኬጂንጉ ያበደ ተደርጎ ተሰርቶለት ማርኬቲንግ ቲም ተዘጋጅቶ በፋብሪካ ደረጃ መመረት ጀመረ። የትርፍ ክፍላችን 30 በ70 ሲሆን እኔ የ30% የትርፍ ተጋሪ ነኝ። 30% ስላችሁ ትንሽ መሰላችሁ? ጠቅላላ ቤተሰቤን ሀብት ለመብለጥ 17 ቀን ብቻ ነበር የፈጀብኝ። አሶስ ምን ያህል ብዙ እንደሆነ። ገንዘቡን መደበቅ ከምችለው በላይ ሲሆን ለአባቴ ነገርኩት። ወዲያው ቤተ መንግስት የመሰለ ቤት ገዝተን ወደዛ ተዛወርን። አባቴም ሽፍርናውን ትቶ የንግድ ስራ ውስጥ ገባ። አያቴም ከብቻዬን ተላቃ በደስታ መኖር ጀመረች። የእንጀራ እናቴና ልጆቿ ግን ተደበላለቀባቸው ነው የምላችሁ። ንዴት፣ ቅናት፣ ማስመሰል፣ ልምምጥ በቃ ክው ያለች አይጥ ነበር የመሰሉት። ቅድም እንደነገርኳችሁ እንዲህ ሲሆኑ ያሳዝኑኛል። ሞኝ እኮ ነኝ። በቃ መጥፎ እስካልሆኑ ድረስ አብረው እንዲኖሩ ፈቀድኩላቸው እላችኋለሁ። ቪዲዮን ከወዳችሁት ላይክ፣ ሰብስክራይብ እና ሼር አድርጉ። ቀጣዩ ላውን ታሪክ እስከምንገናኝ ቻው።